መንግስት ስለ ታገቱ ተማሪዎች ግልጽ መረጃ እንዲሰጥ አርቲስትና የሰብአዊ መብት ተሟጋቹ ታማኝ በየነ ጠየቁ። የለውጡ አመራር ይዞት የመጣው አስተሳሰብ እውን ይሆናል ብለን ታግሰን ብንቆይም መሬት ላይ የምናየው ግን የጥላቻ ግንብ እየተገነባና ከልክ ያለፈ ችግር እየተፈጠረ ነው ብለዋል። ባንድ በኩል የጥላቻ ግንብ እየተገነባ በሌላ በኩል እናንተ የምትሉንን ብቻ የፍቅር ስብከት እያዳመጥን አገራችን ወዳል አስፈላጊ ጠርዝ እየተገፋች መሆኑን እናውቃለን። ተጨማሪ ለሀገራችን እንቅፋት ላለመሆን እልሃችን ንዴታችንን ስሜታችንን ውጠን ብናይም በየጊዜው የሚከሰቱት ችግሮች ከልክ ያለፉ ነው። ዛሬ በደሃ አቅማቸው አስተምረው አገር አለን አገራችንም ነው ብለው ደሃ ልጆቻቸውን ወደ ኢትዮጵያ መሬት ወደ ኢትዮጵያ ልከው አድገው ተምረው እንዲረዷቸው የላኳቸው ወጣቶች ታፍነው ከ50 ቀን በላይ ድምጻቸው አልሰማ ሲል ከመንግስት የሰማነው ተፈተው ወደ ቤታቸው በቅርቡ ይመለሳሉ ነው። ይሄው ያን ከተባልንም ቀናት ተቆጠሩ። የሰብአዊ መብት ጥሰት ላይ የተሳተፉ ከፍተኛ የሥራ ኃላፊዎችን በቁጥጥር ስር ያዋለ የለውጥ ኃይል እንዴት ለንጹሃን ተማሪዎች ፍትህ ማግኘት አቅም አጣ ሲሉም ሐሳባቸውን ገልጸዋል። ክቡር ጠቅላይ ሚኒስትር አብይ እንዴት አስቻሉት? በሌላ ጉዳይ ብዙ ጊዜ እየወጡ የተናገሩት ነው ያል ይሄን የመሰለ ከባድ የእናቶች ሁለተኛ የምጥ ሰዓት ላይ እንዴት አስችሎት ዝም አሉ? አቅማቸው ነው ማለት ይከብደኛል። እንዴት አቅም ያጣሉ? ምክንያቱም ጀነራል ክንፈ ዳኘውን ትግራይ ድረስ ሄዶ ያመጣ ሰራዊት አብዲ ኤሌን ጅጅጋ ድረስ ሄዶ ያመጣ ሰራዊት አቅም የለንም ልትሉ አትችሉ። በምክትል ጠቅላይ ሚኒስትሩ በሰላም ሚኒስትር በከፍተኛ የሥራ ኃላፊዎች ከሁሉም የጸጥታ ተቋማት ተውጣጦ ኮሚቴ ሰፊ ስራ ሲሰራ ነበር። መላ ፋይንዲንጋቸውን ውጤታቸውን በደረሱበት ጊዜ ለህዝብ እንደሚያሳውቁ ተስፋ አለኝ። ማረጋገጥ የሚያስፈልገው ግን እስከዚህ ደቂቃ ድረስ በእገታው ምክንያት የሞተ ሰው ለመኖሩ አንድም ማረጋገጫ ያላገኘን መሆኑን ሙሉ በሙሉ በሚባለው ልክ አለመሆኑን የምናቅ ቢሆንም ሙሉ በሙሉ በእጃችንና በቁጥጥራችን ስር የዋለ ባለመሆኑ መከላከያም የራሱን ስራ እየሰራ የመረጃ ተቋማትም ስራቸውን እየሰሩ ኮሚቴው አስፈላጊ ሆኖ ሲገኝ የደረሰበትን በየጊዜው የሚያሳውቅ ይሆናል። 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። ተረዳኛለህ? አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። እንደዚህ አይነት ሻጥሮች አሉ። ጎንደሬውን ሸኔ ቤቱ አባል አድርጎ የተቀበለው ደምቢዶሎ ነው ተወልዶ ያደገው። ደምቢዶሎ ተወልዶ ያደገው ከሸኔዎቹ እኩል ቋንቋ ይናገራል። ስሙ ደግሞ ጃልጫላ ተብሏል። ሸኔዎች ያውቃሉ ይሄን ነገር ሲያደርግ ወይስ ከሌላ ኃይል ጋር ተባብሮ ነው የሚፈጽመው? ኖ የሸኔ ቡድን መሪ ሆኗል እኮ ሰውየው። ቡድን አለው። አሁን ከሸኔ በላይ አመራር ተነጋግሮ ነው ምናምን የሚል ነገር እስካሁን አልደረስንበትም። ግን ያገተው እሱ ነው። ካገተ በኋላ ሰጣቸው። ከዛ ሰዎቹን ሰጣቸው። ከዛ የሰዎቹን ደብዛ አጠፉት። ኦኬ አሁን ለማን ነው ሰዎቹን የሰጠው? ያ ቅድም እንዳልኩ ፕላን ቢላላቸው ለወይፋኖ የደሞ አማራ ብሔርተኞች ተሰጡ። መረጃው መንግስት ያለው መረጃ ይሄ ነው። አዎ እኔ ያለኝ መረጃ ይሄ ነው። የት ገቡ? አሁን እየፈለግናቸው አንቺ ለሰገላጌ ታገኘ ብላኝ እንጂ ይብለኝ ደህል እንጂ